መጨረስ ያለባቸው ነገሮች መደጋገም አለባቸው ሲባል ሰምታችኋል። አንድ ነገር እንድንጨርሰው ከፈለግን ያን ነገር መደጋገም አለብን። ያልደጋገምነው ነገር ወደ ፍጻሜ ስለማናመጣው። በሌላ አባባል አንድ ነገር ጀመር ቆም እያደረግን አንድ እየጀመርነው ከዛ እየተመለስን ትዝ እያለን እንደገና እየጀመርነው እንደገና እያቆምነው ልንጨርሰው አንችልም። ኤቭሪ ታይም ባቆምን ቁጥር እንደገና ስንጀምር ካቆምንበት አንጀምርም፣ ከኋላ ነው የምንጀምረው። የጀመርናቸውን በሌላ አባባል የጀመርናቸውን ነገሮች ነካ በማድረግ ስኬት ሊገኝ አይችልም። እስቲ ይህን ነገር ዛሬ እንድትመለከቱት መለስ ብላችሁ ራሳችሁን እንድትመለከቱና እንድትገመግሙ ግምገማ እንድታደርጉ ኢቫሉዌት እንድታደርጉ ራሳችሁን ላስታውሳችሁ። የጀመራችሁትን ነገር ምን ያህል ተደጋግሞታላችሁ? አንድ ነገርን ጀምራችሁ ለመጨረስ እርግጠኛ ሆናችሁ ካሰባችሁ በኋላ ያን ነገር ደጋግማችሁ ፍጻሜው ጋር እስኪደርስ ስለመደጋገማችሁና ስለመስራታችሁ ጉዳይ ነው የማወራው። ስኬት የሚመጣው አንድን ነገር በመደጋገም ነው። ያን ነገር በመደጋገም ነው። አንዴ ተደርጎ ስኬት ላይ ልንደርስ ስለማንችል ማለት ነው። ስለዚህ በየቀኑ የሚተገበር ጥቃቅን ስራዎች አልፎ ከሚደረጉ ኃይለኛ ስራዎች የላቀ ውጤት አላቸው። አንዳንድ ጊዜ ያንን አለት ለመስበር የቆየው አንዴ ከመመታው ካለማቋረጥ በትንሹ በመታው የበለጠ ጉልበት አለው፣ የበለጠ ስኬታማ ያደርገኛል ማለት ነው። በሌላ አባባል አንድ ነገር ላይ የአለቱን ምሳሌ በወስድ አንድ ሲሚንቶ ላይ ውሃ ብደፋበት ማላመጣውን ኢፌክት በጠብታ ካለማቋረጥ ጠብታን ባንጠባጥብበት እየተሸረሸረ መሄዱ አይቀርም። ያ ነገር ድግግሞች በጣም ፓወርፉል የሆነ ነገር ነው። ያሰባችሁበትን ያመናችሁበትን በዚህ ነገር ላይ ስኬታማ መሆን ፈልጋለሁ የምትሉትን ነገር ካለማቋረጥ መደጋገማችሁን አትርሱ። ለብዙ ነገር ይጠቅማችኋል። ይሄ ነገር ብዙ ጊዜ ይሄን እንዳናረግ የሚያደርጉን ሁለት ችግሮች አሉብን። አንደኛው ያለመጀመር ችግር ነው። መጀመሪያ ለመጀመር እንቸገራለን፣ እንወላውላለን፣ እንፈራለን። ፍርሃት ሊሆን ይችላል፣ መወላወል ሊሆን ይችላል። በተለያየ ምክንያት ነገሮችን አንጀምርም። አንዳንድ ጊዜ ደግሞ ከጀመርን በኋላ ያን የጀመርነው ነገር እናቋርጠዋለን። አንድን ነገር ጀምረን እንዳንጨርስ የሚያደርጉን ከፍተኛ የሆኑ እንቅፋቶች እንደሆነ ማስታወስ አለብን። ያለመጀመር ችግርና እየጀመሩ የማቆም እንደገና ደግሞ የጀመር ቅድም እንደጠቀስነው ማለት ነው። ስለዚህ በአንድ ነገር ላይ በማንኛውም በትምህርታችሁ በሉ ራሳችሁን ተቆጣጥራችሁ ዲሲፕሊን ሆናችሁ ሰውነታችሁን ለማዳበር ጤንነታችሁን ለመጠበቅ ወርክአውት ለማድረግ ይሁን ዳይታችሁን አስተካክላችሁ ለማስተካከል ይሁን በተለያየ ህይወታችሁ ዘርፍ ደግሞ ስኬታማ የምትሆኑባቸው መንገዶች በመከተል አቅጣጫ ይሁን የመጀመርና የጀመሩትን አለማቋረጥና እየደጋገሙ ያን ነገር መደብደብ አስፈላጊነት መደጋገም አስፈላጊነት በደንብ ሊሰመርበት ይገባል። እሺ ፕራክቲካል እናድርገው። እሺ ምን እናድርግ? ያልተደጋገመ ነገር ስለማይጨረስ ስለማይሳካ የማንደጋገመውን ነገር ለመጨረስ የፈለግነውን ነገር በጥሩ ሁኔታ ለማከናወን የፈለግነውን ነገር የግድ መደጋገም ካለብን ከየት እንነሳ ለሚለው ትንሽ መስመር የሚያስይዝ ሀሳብ ልስጣችሁ። አንደኛ የምንጀምርበትን ዋና ዓላማ አውቆ መነሳት በጣም ወሳኝ ነው። ብዙ ጊዜ ጀምረን የማናቆመው ኢቭን አንዳንድ ጊዜ ለመጀመር እንኳን የምንታገለው የምንጀምረውን ነገር ዋና ዓላማ በደንብ ጥርት ያለ ባለመልኩ አናውቀውም፣ አናስበውም ማለት ነው። ስለዚህ በጣም ፋዚ የሆነ ድብዝዝ ያለ ዓላማ ስላለን ከየት ተነስተን ወዴት መሄድ እንደምንፈልግ በሚገባ ካላሰብን የምንጀምርበትን ዓላማ በደንብ ካላወቅን ለመጀመርም ኢኒሼሽኑን እናጣዋለን። የተለያዩ ምክንያቶች አቅደን የተነሳነው ነገር እንዳንጀምር ሊያደርግን ይችላል። ኢቭን ከጀመርን በኋላ ደግሞ በጽኑ ዓላማ ስላልተነሳን አንቀጥለውም፣ አንደጋግመው ነገሩን እናቋርጠዋለን ማለት ነው። እስቲ በህይወታችሁ አሁን የቆያችሁ የምትመለሱበትን ነገር ንገሩኝ፣ አስቡና ንገሩኝ ብላችሁ ምን ትሉኛላችሁ? እኔ ልነግራችሁ እችላለሁ። እድል ባገኝ ነው ብነግራችሁ የመንገሩን እድል ባገኝ ማለት ነው። እየቆየው መመለስባቸው ነገሮች አሉ። ከዛ በበለጠ ሁኔታ በደጋግማቸው በጣም ብዙ ስኬታማነት ውስጥ ልገባ የምችላቸው ኤሪያዎች አሉኝ። ስትራግል አረጋለሁ። ካለማቋረጥ ማረጋቸው ደግሞ አሉ። በየቀኑ ማረጋቸው አሉኝ። እነዚህ ላይ ነገሮች ላይ ደግሞ ቶሎ ስኬት ያለሁኝ የሚያስገርም ውጤት ነው ያለው። እነዚህ ነገሮች ላይ እንድንሰራ የመመካከራችን ጉዳይ በጣም አስፈላጊ ነው። ምን እናደርግ? የመጀመሪያ አንድ ነገር የምንጀምርበትን ዋና ፐርፐዝ ዋና ዓላማ አውቀን እንጀምር። ጀስት ራንደምሊ መጀመር ስላለብን ብቻ እንጀምር። እናስብ። ወይ ሰው ስላነሳልን ነገሩን ስላወራን የቅርብ ጓደኞች ስላደረጉት አልጀምረውም። ሌላው
ሁለተኛው ድግግሞሽ ውስጥ እንድንገባ ካስፈለገ የጀመርነውን ነገር ውጤታማነት መመዘኛ መለኪያ መመስረት አለብን። ማንኛውም የምንሰራው ነገር የምንደጋገመው ነገር ስኬታማ መሆኑን የምንለካበት መመዘኛ ካላስቀመጥን ያልመዘነውን ነገር መገምገም ስለማንችል የማይመዘን ነገር መገምገም አይቻልም። ያንን መለኪያ መጠን ካልመሰረትን በስተቀር ስኬታማነታችን የምናረጋግጥበት ከጀመርኩት ነገር እዚህ ደረጃ ደርሷል፣ አሁን ደግሞ ይሄን በደጋግም በዚህ መልኩ በቀጥል እዚህ ደረጃ ደርሷል፣ ከዛ ወደ ፍጻሜ ወደ ጥሩ ደረጃ ደርሳለሁ የምንልበት መነሻ ነጥብ የለንም። ስለዚህ ሁል ጊዜ ኢቫሉዌት የምናደርግበትን ፖይንት ማስቀመጥ አስፈላጊ ነው ማለት ነው። እዚህ ጋር ምናልባት ልጨምርላችሁ የምችለው ምንድነው፣ ሁል ጊዜ አንድ ነገር ስንጨምርና ስንደጋግም ስህተት መከሰቱ አይቀርም። ይሄ የማይቀር ነገር ነው። የሚንቀሳቀስ ሰው ስህተት ይሰራል። ስህተት የማይሰራ ሰው የማይንቀሳቀስ ሰው ነው። ያለ መንቀሳቀስ ስህተት ግን ሰርቷል ይባላል። ጥሩ አባባል ነው፣ ወደዋለሁ። ከተንቀሳቀስኩ ስህተት እሰራለሁ፣ ከስህተቴ ግን እማራለሁ። ስህተት መስራት ካልፈለግኩኝ አለመንቀሳቀስ ነው። አለመንቀሳቀስ ግን ያለ መንቀሳቀስ ስህተትን ደግሞ እሰራለሁ። የከፋው ስህተት ስለሆነ ማለት ነው። ትክክለኛ ምላሽ የመስጠታችን ጉዳይ ወሳኝ ነው፣ ስህተት ስንሰራ ማለት ነው። የምንጀምርበትን ዓላማ እንወቅ። ከዛ ዓላማ አንጻር የጀመርነውን ነገር ውጤታማ የምንሆንበት ነገር መገምገሚያ ፖይንት እናስቀምጥ። እንንቀሳቀስ። ስንሳሳት ትምህርት እናገኝ፣ እንደገና እንነሳ። የጀመርነው ነገር ካለማቋረጥ ኮንቲኒየስሊ መስራት አለብን ስኬታማ እንዲሆን። ጅምር ቆም እያደረጋችሁ በፍጹም ስኬት ላይ እንደማደርሱ እወቁት። ለምሳሌ ስፖርት የሚሰራ ሰው እናስብ። ስፖርት ሰርቼ ዌይት ሎስ ማግኘት ፈልጋለሁ፣ ይሄን ያህል ኪሎ መቀነስ ፈልጋለሁ፣ ወይ ደግሞ ጤንነቴ የዚህ መጠኔ ከፍ ስላለ በስፖርት ማስተካከል ፈልጋለሁ የሚል ሰው በጣም ሲጀምር ሞቲቬትድ ሆኖ ቢጀምር ከፍርሃት ሞቲቬትድ ሊሆን ይችላል፣ ወይ ደግሞ ካየው ለውጥ ማግኘት ፈልጋለሁ ከሚለው አንጻር ሞቲቬትድ ሊሆን ይችላል። በእነዚህ በሁለቱም ሊሆን ይችላል። ከዚህ ነፃ መውጣት ፈልጋለሁ፣ ከዚህ መዳን ፈልጋለሁ፣ ወደዚህ መድረስ ፈልጋለሁ ብሎ ሞቲቬትድ ሆኖ ቢጀምረው ሰኞ ጀምሮ ለጊዜው ማክሰኞ፣ ሮብ ቢቀጥለው ካለው ሞቲቬሽን ተነሳ በሚቀጥለው ሳምንት ደግሞ የሆነ ነገር መጣ፣ በዓል መጣ፣ ወይ ጓደኞች መጥተዋል ብሎ ቢያቆመው ለሁለት ሳምንት ቢያቆመው ለመመለስ ጊዜ ይፈጅበታል። ስለዚህ ብቅ ይላል፣ ጥልቅ ይላል፣ አንዴ ጀምሯል፣ አንዴ ይመልሰዋል። በዚህ ሁኔታ ውስጥ ያ የታሰበው ግብ ሊመታ በፍጹም እንደማይችል ማሰብ አለብን። የመጨረስ ያለባቸው ነገሮች መደጋገም አለባቸው የሚለው ነገር ሀሳባችሁ ላይ ስቲክ እንዲያደርግ ለመጨረሻ ጊዜ ደግሜ ተናገሪያችሁ በዚሁ እለያችኋለሁ። ደጋግሙ። መልካም ነገር ጀምሩ፣ ዓላማውን ወቁ፣ ደጋግሙት። ስታቋረጡት እንደገና ጀምሩት። ስኬት ላይ መድረሳችሁ አይቀርም። በሌላ ሀሳብ አገኛችኋለሁ። መልካም ቀን ይሁንላችሁ።